እስኪ ዛሬ ወደ ልባችሁ ጓዳ ገብቼ አንድ ጥያቄ ልጠይቃችሁ። በሕይወታችሁ እግዚአብሔር ለምን ዝም አለኝ ብላችሁ በምሬት የጠየቃችሁበት ጊዜ የለም? ሌሊቱን ሙሉ በእንባ ታጥባችሁ ስጋችሁን በጾም አድክማችሁ ደጅ ጠንታችሁ ነገር ግን ከሰማይ ምንም ምላሽ ያላገኛችሁ የመሰላችሁ ጊዜ ስንት ነው? ጸሎቴ እንደ ጢስ ተኖ ቀረ፣ ፈጣሪዬም ፊቱን አዞረብኝ ብላችሁ በሐዘን የተሰበራችሁ ስንቶቻችሁ ናችሁ? ይህ የሁላችንም የውስጥ ጥያቄ ነው። የብዙዎቻችን የዘወትር ፈተና ነው። አንዳንዴም እገሌ ጸሎቱ ተሰምቶ ሲሳካለት እኔ ግን እድሜን በቤተ መቅደስ አሳልፌ ለምን ጸሎቴ አልሰማ አለ ብለን እንገረማለን። ነገር ግን ክቡር ዳዊት በመዝሙሩ ላይ አንድ ጽኑ የተስፋ ቃል ትቶልናል። እግዚአብሔር ወደ እርሱ በተጣራው ጊዜ ይሰማኛል ይላል። መዝሙረ ዳዊት ምዕራፍ 4 ቁጥር 3። ዳዊት በእርግጠኝነት ይሰማኛል ካለ ታዲያ እውነታው ምንድነው? የኛ ጸሎት አቅም አንሶት ነው ወይስ አምላካችን እኛን ላለመስማት ፈልጎ? ዛሬ በየአበው ምክር አምዳችን የዚህን ታላቅ ምስጢር መጋረጃ አብረን እንገልጣለን። የቤተ ክርስቲያናችን ብርሃን ርዕሰ ሊቃውንት አፈወርቅ ቅዱስ ዮሐንስ ጸሎታችን የማይሰማው ምላሹስ የሚዘገየው ለምንድን ነው ለሚለው የዘመናት ጥያቄያችን የሕይወታችንን አቅጣጫ ፈጽሞ የሚያስተካክል የቆሰለ ልባችን በረፍት የሚያክም ድንቅ መንፈሳዊ መድኃኒት ይዞልን መጥቷል። ይህ የዛሬው ትምህርት ምናልባትም ለዓመታት በውስጣችሁ ለታፈነው ጥያቄ ፍጹም ምላሽ የሚሰጥ የጠፋባችሁን የተስፋ ብርሃን ዳግም የሚያበራ ነውና አእምሯችሁን አረጋግታችሁ ልባችሁን ከፍታችሁ እስከ ፍጻሜው ከኔ ጋር እንድትጓዙ በእግዚአብሔር ስም እጠይቃችኋለሁ። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ እንዲሁም የደወል ምልክቷን በመጫን ለሌሎች እንዲዳረስ የበኩላችሁን አስተዋጽኦ እንድታደርጉ በእግዚአብሔር ስም እጠይቃችኋለሁ። ወደ ትምህርታችን ስንመለስ ታላቁ ሊቅ ቅዱስ ዮሐንስ አፈወርቅ ጸሎታችን ለምን አይሰማም ለሚለው የብዙዎቻችን የልብ ስቃይ የሆነ ጥያቄ ከሰማያዊ ጥበብ በመነጨ መልኩ 3 መሰረታዊ ምክንያቶችን ያስቀምጥልናል። እስኪ የመጀመሪያውንና እጅግ ወሳኝ ነጥብ አብረን እንመልከት። ጸሎታችን ለምን አይሰማም ለሚለው የመጀመሪያው ያስቀመጠው የማይጠቅመንን ነገር መለመን ወይም የእግዚአብሔር ከለላ ስለሆነ ብሎ ይነግረናል። አብዛኛውን ጊዜ እኛ የሰው ልጆች ሩቅ አሳቢዎች አይደለንም። የእይታችን አድማስ እጅግ አጭር ነው። ዛሬ ደስ ስላለን፣ ዛሬ ስላማረን ወይም ዛሬ ስለከበደን ነገር ብቻ እናስባለን እንጂ ያ የለመነው ነገር ነገ ነፍሳችንን ያድናት ወይስ ያጠፋት አናውቅምና። ቅዱስ ዮሐንስ አፈወርቅ ይህንን ሲገልጸው እንዲህ ይላል። እነዚህ ሰዎች የማይጠቅማቸውን ጸሎት ስለሚጸልዩ ነው። በእርግጥም እግዚአብሔር የማይረባንን ነገር በለመነው ጊዜ ልመናችንን የሚሰማ ቢሆን ኑሮ ጸሎታችን በመስማቱ ብቻ ደስ ባልተሰኘን ነበረም። እስኪ ይህንን በጥልቀት እናስበው። አንድ ሕፃን ልጅ የሚያንጸባርቅ ነገር ግን ስለት ያለው ቢላዋ ወይም የሚያምር የእሳት ነበልባል አባቱን ቢለምን አባቱ በእንባው ብዛት ተደልሎ ያንን የሚጎዳውን ነገር ይሰጠዋልን? ፈጽሞ አይሰጠውም። ቢሰጠው ፍቅሩን ሳይሆን ጨካኝነቱን ያሳያል። እግዚአብሔርም እንደዚሁ ነው። እኛ ለስጋችን ምቾት፣ ለጊዜያዊ ደስታችን ወይም ለዓለማዊ ከፍታችን ብለን የምንለምነው ነገር ነገ ከእርሱ የሚለየንና ለነፍሳችን መጥፋት ምክንያት የሚሆን ከሆነ ጌታ በፍጹም ቸርነቱ ይከለክለናል። ስለዚህም አባታችን አፈወርቅ ሲመክረን እግዚአብሔርን ተጣርተን ባልሰማን ጊዜ እናመስግነው፣ የማይረባንን ነገር ለምነነው ጸሎታችን ከሚሰማን ባይሰማን ይሻለናልና ይለናል። አስተውላችኋል? ጸሎታችን አለመመለሱ የእግዚአብሔር የጥበቃው መንገድ መሆኑን ተረድተን እናውቃለን። የተወደዳችሁ የክርስቶስ ቤተሰቦች ሌሎች ታላላቅ አባቶቻችንም ስለዚህ መንፈሳዊ እውነት እጅግ ልብን የሚያጠነክር ድንቅ ምክር አላቸው። የነፍስ ሐኪም የሆነው ታላቁ ማር ይስሐቅ
ቅዱስ ይስሐቅ ሶርያዊው ምን ይላል መሰላችሁ? ጸሎትህ ወዲያውኑ ባልተመለሰልህ ጊዜ አትዘን፣ አትከፋ። እግዚአብሔር አንተ ከለመንከው በላይ እጅግ የሚበልጠውንና የተሻለውን ሊሰጥ እያዘጋጀ ነውና ይለናል። አያችሁ ወዳጆቼ፣ መከልከል ሁል ጊዜ ማጣት አይደለም። መከልከል የተሻለውን ሰማያዊ ስጦታ ለመቀበል መዘጋጀት ነው። እግዚአብሔር እምቢ ሲለን በእምቢታው ውስጥ ትልቅ አዎ ተደብቋል። እንዲሁም ቅዱስ ባስልዮስ ዘቂሳርያ ሲያስተምረን እግዚአብሔር እኛ የምንፈልገውን ሳይሆን ለኛ የሚያስፈልገንን ይሰጠናልና በማለት ይነግረናል። አንተ በድንቁርና የምትለምነውን ዛሬ ቢከለክልህ በጥበቡ የተሻለውን ሊሰጥ ስለፈለገ ነው በማለት ያጽናናናል። አንዳንዴ እግዚአብሔር ዝም የሚለው የልመናችንን ቃና ቀይረን ወደ ተሻለ መንፈሳዊ ከፍታ እንድንወጣም ፈልጎ ነው። ስለዚህ ወዳጄ ዛሬ ለምን አልተሳካልኝም? ለምን ጸሎቴን አልሰማኝም? ለምን ይህች መንገድ ዘጋብኝ? እገሌ እኮ ተሳካለት ብለህ የምታለቅስበት ጉዳይ ካለ አሁኑኑ እንባህን አብስ። ምክንያቱም ያንተ የሆነው አፍቃሪው የሰማዩ አባትህ ከፊትህ ያለውን ገደል አይቶ መንገዱን ዘግቶ ሊሆን ይችላል። ፈጣሪ ጸሎትን ያልሰማው አንተን ጠልቶ ሳይሆን አንተ የለመንከውን ነገር አንተ እንዳያጠፋ ስለወደደ ነው። የማይጠቅምን ከመስጠት የሚጎዳን መከልከል፣ ይህ ነው የእግዚአብሔር ታላቁ አባታዊ ፍቅር። ታዲያ ለዚህ ፍቅሩ ባልመለሰልን ጸሎት ጭምር ልናመሰግነው አይገባምን? ወዳጆቼ ወደ ሁለተኛውና ምናልባትም አብዛኞቻችን በየዕለቱ ወደምንወድቅበት ፈተና እንሻገር። ይኸውም በልል ዘሊልነት ወይም በግዴለሽነት መጸለያችን ነው። ጸሎታችን እንዳይሰማ ያደረገው። እስኪ ራሳችን በሐቀኝነት እንጠይቅ። ስንቶቻችን ነን በጸሎት ሰዓት አካላችን በጸሎት ቦታ ቆሞ አእምሮአችን ግን በገበያ የሚውለው? ስንቶቻችን ነን ከንፈራችን የዳዊትን መዝሙር እየደገመ ልባችን ግን የነገን ኑሮ ስሌት የሚያሰላው? አንዳንዴ ጸሎታችን ልክ እንደ ግዳጅ ይህችን ሰዓት ልገላገል በሚል የልማድ መንፈስ ብቻ ይቀርባል። አእምሮአችን በሌላ ዓለም እየዋለ ቃላትን ብቻ አውጥተን እንወረውራለን። ታዲያ ታላቁ አባት ቅዱስ ዮሐንስ አፈወርቅ ይህንን አጥብቆ ሲገስጸን እንዲህ ይላል። አንዳንድ ጊዜ ጸሎታችን በግዴለሽነት የሚቀርብ ከሆነ እግዚአብሔር መልሱን ያዘገይብናል። ለምን? ጌታ ጨክኖብን ነው? አይደለም። መልሱ ግልጽ እና አጭር ነው። ከሞቀ ልቦና የመነጨ ጸሎት እስክናደርስ ድረስ ይለናል። አያችሁ፣ እግዚአብሔር እኮ የሚፈልገው የከንፈራችን ንዝረት ሳይሆን የልባችንን መነካት ነው። ፈጣሪ ከኛ ጋር ያለውን የመውደድ የፍቅር ግንኙነት እንጂ የንግድ ልውውጥ አይፈልግም። መልሱን የሚያዘገየው ሊቀጣን ፈልጎ ሳይሆን ከልማዳዚም ነቅተን በትጋት እንድንተጋ ከልባችን ጥልቀት ስሜት እንድንጠራውና መንፈሳዊ አቅማችን እንዲጎለብት ፈልጎ ነው። ይህ መዘግየት በራሱ ትልቅ ሰማያዊ ትምህርት ቤት ነው። የተወደዳችሁ የክርስቶስ ቤተሰቦች ይህንኑ እውነት ሌሎቹ ቅዱሳን አባቶቻችን እንዴት አድርገው ልብን ሰንጥቆ በሚገባ ቃል እንደሚያስተምሩን ብትሰሙ ትደነቃላችሁ። በመንፈሳዊ መሰላል ትምህርቱ የሚታወቀው ቅዱስ ዮሐንስ ዘክሊማክስ ግዴለሽ ስለሆነው ጸሎታችን ሲናገር ልብን የሚያረድ አንድ ከባድ ጥያቄ እንዲህ ሲል ይጠይቀናል። አንተ ራስህ በትኩረት የማትሰማውን ጸሎት እግዚአብሔር እንዲሰማልህ እንዴት ትጠብቃለህ? ይለናል። ምንኛ የሚያስደነግጥ እውነተኛ ነው። እኛ ራሳችን ምን እያልን እንደሆነ ሳናስተውለው አእምሮአችን እየባዘነ ለምናቀርበው ጸሎት ከሰማይ ፈጣን ምላሽ እንጠብቃለን። ነገር ግን ታላቁ አባት አባ መቃርስ ሲመክረን እውነተኛ ጸሎት ማለት አእምሮን መሰብሰብና ልብን በእግዚአብሔር ፊት ማፍሰስ ነው ይለናል። እንዲሁም ሶርያዊው ጻድቅ ማር ይስሐቅ የጸሎትን ኃይል ሲገልጽ በቸልተኝነትና በተዘናጋ ልብ የሚጸለይ ጸሎት ክንፍ እንደሌለው ወፍ ነው፣ ወደ ሰማይ ሊበርና የእግዚአብሔርን ዙፋን ሊነካ አይችልም በማለት ያስተምረናል። ስለዚህ ወዳጄ ጸሎትህ ለምን ዘገየ? ለምን ሰማዩ ዝግ ሆነብኝ ትላለህ? ምናልባት እግዚአብሔር አንተን ናፍቆ ይሆናል። አዎ እግዚአብሔር እውነተኛዋን በእንባ የታጠበችዋን ከልብ ጥልቀት የምትፈልቀዋን ያችን ሞቅ ያለች ድምፅን ናፍቆት ይሆናል። ጌታ መልሱን የያዘብህ ጠልቶ ሳይሆን
አንተ ከደጅ ጥናቱ ከትጋቱ ከማንባቱ እንዳትለይ ይበልጥ ወደ እርሱ እንድትቀርብ ፈልጎ ነው። ስለዚህ ዛሬውኑ እንንቃ። የልል ዘሊልነታችን የስንፍናችንን ካባ አውልቀን እንጣል። ልባችንን ሰብስበን አእምሮአችንን አረጋግተን መላ ማንነታችንን በእግዚአብሔር ፊት እናፍስስ። ያኔ ከዘገየው ምላሽ ጀርባ ምን ያህል ታላቅ በረከት እንደተደበቀልን አይተን እንድንደነቅ ጌታ ዓይኖቻችን ይከፍትልናል። የተወደዳችሁ የክርስቶስ ቤተሰቦች አሁን ደግሞ ወደ ሶስተኛውና የሁላችንም የሕይወት ሸክም ወደሚያቀለው ልባችንንም በእረፍት ወደሚሞላው ታላቅ ምስጢር እንለፍ። ይኸውም ከኛ ዕውቀት የራቀው የእግዚአብሔር ፍጹም ጥበብና አባታዊ አሰራር ነው። ለምን ጸሎታችን አልተሰማልንም በሚለው በሶስተኛ ደረጃ ሊቁ እንዲህ ሲል ይመክረናል። ሁላችንም ልናስተውለው የሚገባን አንድ ትልቅ ሐቅ አለ። ፈጣሪያችን የዘመናት ባለቤት፣ ትናንትን ዛሬንና ነገን በአንድነት የሚያይ ሁሉን አዋቂ አምላክ ነው። ቅዱስ መጽሐፍ በማቴዎስ ወንጌል ምዕራፍ 7 ቁጥር 11 ላይ እጅግ ልብ የሚነካ ንጽጽር ያስቀምጥልናል። እንዲህ ይለናል፣ እናንተ ክፉዎች ስትሆኑ ለልጆቻችሁ መልካም ስጦታ መስጠትን ካወቃችሁ በሰማይ ያለው አባታችሁማ በማለት እንዲህ ብሎ ያስጠነቅቀናል። ይህንን ቃል እስኪ ወደ ዕለታዊ ሕይወታችን እናምጠው። በዙሪያችን ያሉትን አሳዳጊዎች አባቶችና እናቶችን ብንመለከት ይህንን እውነት በሚገባ እንረዳለን። አንድ አፍቃሪ ወላጅ ልጁን የቱንም ያህል በእንባ ቢለምነውና ቢያለቅስ የሚጎዳውን እሳት ወይም ስለት ዕቃ አሳልፎ አይሰጠውም። ልጁ ስለፈለገው ብቻ ሳይሆን ለልጁ የሚጠቅመውን የሚያሳድገውንና ከጉዳት የሚጠብቀውን መርጦ ይሰጠዋል እንጂ ለጥፋት የሚሆነውን ነገር ፈጽሞ አይፈቅድለትም። በተመሳሳይ መልኩ አንድ ብልህ ሐኪም በሽተኛው የቱንም ያህል ቢለምነው በሽታውን የሚያባብስበትን ጣፋጭ ምግብ አይሰጠውም። ይልቁንም ፈውሱን ስለሚፈልግ መራራ መድኃኒትን ያዝለታል። ታዲያ እኛ የሰው ልጆች ሆነን አቅም እያጠረን ዕውቀታችንና ፍቅራችንን ውስን ሆኖ ለምንወዳቸው ሰዎች ይህንን ያህል ካሰብን በፍቅር የፈጠረን የፍቅር ራሱ የሆነው የሰማዩ አባታችንማ ለኛ ምን ያህል የተሻለውን አያዘጋጅልንም? ከኛ በላይ የስጦታን ምንነት መቼ መስጠት እንደሚገባው ለማን ምን መሰጠት እንዳለበት እርሱ ጠንቅቆ ያውቃልና። ቅዱስ ዮሐንስ አፈወርቅ ይህንን ሲያስረዳን ታላላቅ አባቶችን በምሳሌነት ይጠቅስልናል። ብፁዕ ሐዋርያ ጳውሎስን ተመልከቱ። ድውያንን የሚፈውስ ሙታንን የሚያስነሳ ታላቅ ሐዋርያ ነበረም። ነገር ግን በሥጋው የተሰጠውን መውጊያ ሕመም እንዲያርቅለት 3 ጊዜ ጸለየ፣ አልቅሶ ለመነ። እግዚአብሔር ግን ጸጋዬ ይበቃሃል፣ ኃይሌ በድካም ይፈጸማልና በማለት ጸሎቱን በተለየ መንገድ መለሰለት። ታላቁ ነቢይ እግዚአብሔርን ፊት ለፊት የሚያናግረው የተወደደው ሙሴ ክብርን ፊትህን አሳየኝ ብሎ በለመነ ጊዜ እግዚአብሔር ይህንን ልመናውን እንዳለ አልተቀበለውም። ሰው አይቶኝ አይድንምና ፊቴን ማየት አይቻልም ብሎ ከለከለው። እነዚህ ታላላቅ አባቶች ኃጢአተኛ ሆነው ወይም እምነት አንሷቸው አልነበረም ጸሎታቸው የዘገየው ወይም የተከለከለው፣ ፈጽሞ አይደለም። ነገር ግን እግዚአብሔር ለነርሱ ከሚበጀውና ከሚችሉት አቅም በላይ ስለነበረ በጥበቡ የተሻለውን መንገድ መረጠላቸው እንጂ። አባቶቻችን በዚህ የእግዚአብሔር ፍጹም ጥበብ ላይ ሲመክሩን ልባችንን በደስታ ይሞሉታል። እግዚአብሔር አንዳንዴ አንተ የለመንከውን ነገር ይነፍግሃል። ይህን የሚያደርገው ግን አንተ የፈለግከውን ትቶ አንተን የሚያድንህን እጅግ የሚያስፈልግህን ሊሰጥ ስለሚወድ ነውና በማለት ይነግሩናል። አያችሁ፣ የእግዚአብሔርን ጥበብ እኛ ይህ ካልሆነ እንሞታለን ብለን የምንለምነው ነገር ለካስ እግዚአብሔር ዘንድ ሲታይ ኢምንት ነው። እንዲሁ ቅዱስ ኤፍሬም ሶርያዊ በተመስጦ ሲዘምር ጌታዬ ሆይ ጸሎቴን ሰምተህ ፍቃዴን ስላልፈጸምክልኝ አመሰግንሃለሁ። ምክንያቱም የኔ ፈቃድ የጥፋት ያንተ ፈቃድ ግን የሕይወት ነውና በማለት ይጸልይ ነበረም። የተወደዳችሁ ወንድሞቼና እህቶቼ አሁን በዚህ ሰዓት ይህንን ቪዲዮ እየተመለከታችሁ በሕይወታችሁ ለምን ጸሎት ያልተሰማም፣ ለምን ጸሎቴስ አልተመለሰም፣ ለምን ዓመታት አለፉ ብላችሁ ተስፋ የቆረጣችሁ ካላችሁ ዛሬውኑ ይህንን የያዘን መንፈስ አራግፋችሁ ጣሉት። እግዚአብሔር አምላክ ያንተን እንባ ያንቺን ጩኸት በሚገባ ይሰማል። ነገር ግን የሚሰጥህ አንተ በመረጥከው ሰዓት ሳይሆን እርሱ ባዘጋጀው ፍጹም ጊዜ ነው። የሚሰጥህም አንተ ያሰብከውን ትንሽ ነገር ሳይሆን እርሱ ያዘጋጀልህን ሰማያዊና ዘላቂ በረከት ነው። በእግዚአብሔር የጊዜ ሰሌዳ ውስጥ መዘግየት የለም።
ያለው ማዘጋጀት ብቻ ነው። ስለዚህ ጸሎታችንን አናቋርጥ፣ በፈጣሪያችን ፍጹም ጥበብ ላይ እንደገፍ። አምላክ የሚያደርገውን የሚፈቅደው ሁሉ ሁልጊዜም ቢሆን ለጥቅማችንና ለነፍሳችን መዳን ነውና በፍጹም አንዘን። የተወደዳችሁ የሚዲያችን ተከታታዮች የቅዱስ ዮሐንስ አፈወርቅ ትምህርት ዛሬ ለእያንዳንዳችን ትልቅ የልብ ማረፊያና ማጽናኛ ነው። እስኪ ራሳችሁን ጠይቁ። በሕይወታችሁ ጸሎታችሁ ዘግይቶባችኋል? ያሰባችሁትና የተመኛችሁት በጎ ነገር አልሳካ ብሎ መውጫው ጠፍቶባችኋል? በደጅ ጥናት ብዛትስ ጉልበታችሁ ዝሏል? እንግዲያውስ ዛሬ በዚህ አበው ምክር ልባችሁን አጽኑ፣ ፈጽሞ ተስፋ አትቁረጡ። ቅዱሱ አባት እንዳስተማረን ጸሎታችን ባይሰማ እንኳን እግዚአብሔር እናመስግን እንጂ ተስፋ አንቁረጥ በማለት አደራ ይለናል። ጸሎታችን ልል ዘሊል የሰነፈና የልማድ ሆኖ ከሆነ ይህንን ስንፍናችን አራግፈን ጥለን ከሞቀ ልቦና ከነፍሳችን ጥልቀት እንጸልይ። እንዲህ አድርገን በትጋትና በእንባ ጸልየን ሳለ ጸሎታችን ባይሰማ እንኳን ፈጽሞ አንዘን፣ አንመረር። ምክንያቱም ጌታ የሚያደርገው ሁሉ የሚከለክለንም ሆነ የሚሰጠን ምላሹ የሚያፈጥነውም ሆነ የሚያዘገየው ፍጹም ለጥቅማችን ለበረከታችንና ለነፍሳችን መዳን ነውና የሁሉ አድራጊ የፈጣሪያችን የጥበብ መንገድ ከኛ አጭር እይታ ይበልጣል። የአበው በረከት ትዕግስትና የጸሎት ሕይወት ለሁላችን ያድለን። ይህ የዛሬ የአበው ምክር ፕሮግራማችን ነበረ። ይህ ጥልቅ መንፈሳዊ ትምህርት ልባችሁን እንደነካው በተስፋ መቁረጥ ውስጥ ላላችሁ አዲስ የብርታት መነቃቃት እንደሚፈጥር አምናለሁ። ይህን ቪዲዮ እናንተ ከጠቀማችሁ ካጽናናችሁ ላይክ በማድረግ ለሌሎቹ በሐዘንና በተስፋ መቁረጥ ላሉ ወንድም እህቶቻችን እንዲደርስና እነርሱም እንዲጽናኑበት የበኩላችሁን መንፈሳዊ ግዴታ ተወጡ። እንዲሁም እንደዚህ አይነት ልብን የሚያንጹ መንፈሳዊና ታሪካዊ ዝግጅቶች ዘወትር እንዳያመልጧችሁ ቻናላችንን ሰብስክራይብ ማድረጋችሁን አትዘንጉ። የልዑል እግዚአብሔር ቸርነት፣ የእመቤታችን ድንግል ማርያም አማላጅነት፣ የቅዱሳን አባቶቻችን በረከት ከሁላችን ጋር ይሁን። ቸርን ሰንብት።